በዓለም ስነ ጽሑፍ ታሪክ ውስጥ ትልቁና እጅግ አስገራሚው የበቀል ታሪክ ያውቃሉ? በአንድ ምሽት ሁሉን ነገር ያጣው ነገር ግን ከ14 ዓመት ጨለማ እስር ቤት በኋላ እንደ እግዚአብሔር ቁጣ ተመልሶ ጠላቶቹን ያጠፋ ሰው እሱ ነው። ኤድመንድ ዳንቴስ ወይም በታዋቂ ስሙ የሞንቴ ክሪስፖ ደራሲ። በዚህ ቪዲዮ ይህንን አስገራሚ ሰው ታሪክ እንመለከታለን። ታሪኩ የሚጀምረው በ1815 ፈረንሳይ ውስጥ ነው። ኤድመንድ ዳንቴስ ገና የ19 ዓመት ወጣት ታማኝና ጎበዝ የመርከብ መርከበኛ ነበር። መርከብ ካፒቴን ሊሆን ጥቂት ቀናት ቀሩት። ውብ ከሆነችው ፍቅረኛው ሜርሴዲስ ጋርም ሊጋባ ነበር። ነገር ግን በደስታው የቀኑ 3 ሰዎች በሴራ ከሰሱት። የሐሰት የአገር ክህደት ወንጀል ተለጠፈበት። ያለምንም ፍርድ ቤት ሙግት ዕድሜ ልክ እንዲታሰር ተወሰነበት። ከዚያም ወደ አስፈሪው የባህር ላይ እስር ቤት ተወረወረ። ዳንቴስ በጨለማው ክፍል ውስጥ ለ14 ዓመት ታሰረ። ተስፋ ቆርጦ ራሱን ሊያጠፋ ሲል ግን አንድ ተአምር ተፈጠረ። አባ ፎሪያ የተባሉ ብልህና የተማሩ ያረጁ መነኩሴ በስተት የዳንቴስ ክፍል ድረስ መሬት እየቆፈሩ መጡ። ይህ መነኩሴ የዳንቴስ አባት ሆኑ። ቋንቋዎችን፣ ሳይንስ፣ ፍልስፍና እና ፖለቲካ አስተማሩ። ከሁሉም በላይ ግን በደሴት ላይ ተደብቆ የሚገኝ ግዙፍ የሀብት ምስጢር አጋሩት። መነኩሴው ሲሞቱ ዳንቴስ አስክሬናቸውን በሚጠቀለልበት ጨርቅ ራሱን በመደበቅ ጠባቂዎቹ በድንጋይ አስረው ወደ ባህር ሲወረውሩት አመለጠ። ከዚያም ወደ ምስጢራዊ የሞንቴ ክሪስቶ ደሴት ሄዶ ግዙፉን ወርቅና አልማዝ አገኘ። አሁን ዳንቴስ ደሃ መርከበኛ አይደለም፣ ይልቁኑ ስሙን ቀይሮ እጅግ የበለጸገ ምስጢራዊና ስልጣን ያለው የሞንቴ ክሪስቶ ደራሲ በመሆን ወደ ፈረንሳይ ተመለሰ። ዳንቴስ ጠላቶቹን በካራቴ ወይም በሽጉጥ አልገደላቸውም፣ ይልቁኑ በረቀቀ ጥበብ፣ በገንዘብ ኃይል እና በምስጢራቸው አጠፋቸው። ያቀናበረበት ሰው አበደ፣ የከዳው ጓደኛው ራሱን አጠፋ፣ ሌላኛው ደግሞ ሙሉ ለሙሉ ደቀቀ። ዳንቴስ ራሱን እንደ እግዚአብሔር የፍትህ እጅ አድርጎ ነበር የቆጠረው። ነገር ግን በቀል ብቻውን ደስታ እንደማይሰጥ ዳንቴስ በመጨረሻ ተረዳ። ንጹሐን ሰዎች እንዳይጎዱ በቀሉን አቆመ። አዲስ ፍቅር አግኝቶ ወደ ሩቅ አገር ተጓዘ። ከመጽሐፉ የምንማረው ትልቁ ቁም ነገር የሰው ልጅ ሁሉ ጥበብ በሁለት ቃላት ውስጥ ይጠቃለላል፤ መጠበቅና ተስፋ ማድረግ። ታሪኩ ከተመቻችሁ ላይክ እና ሼር፣ ኮሜንት አድርጉ። ቻናሉን በመቀላቀል ቤተሰብ ይሁኑ።